ነበረ ሰው ጋር ነበርክ ምናምን እና ከዛ ወጣሁ። ሁሉ ሰላም ያሉ አምሮብን ደግሞ ምን ሸኝ ነው ምን ያምርብኛል ደግሞ እኔ እኮ በጣም እንቅልፍ ያለብኝ ልጅ ነኝ። መች ትተኛለህ ታዲያ? እኔ እኮ ስተኛ ይቻላል አላውቅም። ሰሞኑን ገብቼ ስለማላውቅ ምን ሰዓት እንደምተኛ ምናምን ፊት ግን አተኛም ነበር። ባለፈው ሰሞን ጠዋት አንስተን የምትውለው ምናምን የሆነ ከዛ ላይቭ ላይ አይደለም አብዛኛውን ጊዜ የማሳልፈው እኔ ከላይ ጠዋላት ራሱ በቃ የሆነ ቪዲዮ ሳይ ምናምን ዝም በቃ አንዳንድ ዝም ብሎ የሆነ ነገሮች ይደርሱኛል። ቪዲዮዎች እንደምታያቸው አይደለ የሚደርስሽ ቪዲዮ ያንን ሳይ ምናምን በቃ ሰዓት ይሄድብኛል። አይተኛ እየከሳህ ነው ማለት የሚፈልግ ሰው ይኖር ወንድማችን ልበል እየከሳሁ ነው። እና እንዴት ስራ አሪፍ ነው? ስራ ቆንጆ ነው። ምንም አይልም። ይሄ ምን እናስገባት? በጣም ታምራለች። ገብቻ እየዋት እና እኔ ምን አገባኝ ብራዘሬ። ምን አዲስ አለ ታዲያ? አዲስ ምንም የለም። ጠፍተሃል። ይህ ብቻ ነው። እኔማ ነፍ ነኝ እኮ ና ከዛ ደግሞ ደረሰ መሰለኝ። አረቀን ነው ምናምን ነገር ነው። አረቀን ነው። እንዴት ነው ዝግጅት? ወላ ዝግጅት የለም እኮ። ዝግጅት ምን ዝግጅት አለብሽ? አልሄድክም እንደ እንደማዘርጋ የሆነ ታይም ሊሄድ ነው እያልከኝ ነበር። አንዴ ያለውኝ እኮ እዛ ነው ያለው፣ ወሎ ነው ያለሁት። የሆነት በል ቆይ፣ እኔ የሆነ ታይም ላይ ነው እንደዛ ያወራኝ። ከዛ ውጭ አውርተን አናውቅም። ለዛ ነው ከዛ ደግሞ ስልክ ቀየርኩ። ያኛው ስልክ የተበላሸ ነው። ከዛ ሳትደውይልኝም ቀረሽ? እንትን ላይ ማለት ጠፋብኝ። ገባህ? ከዛ ላወራ ብዬ የሆነ ነገር እዚህ አጋጣሚ ልንገራችሁ ብዬ ትደውልኛለሽ። ሌላ ነገር ነው ይመስላችሁ? እና በተረፈ ሰላም ነው? ለምንድነው መሰበት እንዴ? እኔ እኮ ግርም የሚለኝ ከታች ያላችሁ ሴቶች ማለት ነው ስለምትወዱኝ ነው ወይንስ ምንድን ነው? ያልገባኝም። ስለምታዝኑልኝ ነው ወይንስ ስለምትፈልጉኝ ነው? ማወቅ እኮ አለብኝ። ግን አንዳንዴ እኔ ሲሪየስ ወላሂ ነው ወይንስ በቁም ነገር ነው? እየቀለዳችሁ ነው? ይወዱሃል። ለዛ ነው የሚሆነው። ሰው በሚወዱ ሰዓት ለዩልኝ። የምሬን እኮ ነው። እኔ ራሱ እኮ ሴት ምናምን እንደዚች ምናምን ለማውራት በጣም ነው እንትን የምሳቀቀው ምናምን አይታወቅም ምናምን ስና ማለት ነው። ከዛ አርፈ ምናምን በቃ ማለት ችኬ ናት ምናምን ፍቅረኛ ናት ምናምን ብለህ ቸከሴ ናት ብለህ ታስታውቃቸዋል። ከዛ በኋላ ፍቅረኛ ራሱ ቢይዝ ምናምን እነሱ ፊት እንደዚህ አላደርግም። ለምን መሰለሽ? በጣም የሚወድበቸው ጊዜ ምን ጋር ላይ ፖስት ታውቃለህ? ምን ፖስት እንደሚሉ አንቺን ካጣሞታለሁ በሚለው ሙዚቃ ያደርጉና ፖስት ያደርጉሃል ማለት ነው። እኔ እኮ በጣም ነው የምጨነቅላቸው። ባይዘው ላይ ሳላቅ እንኳ ምናምን ሊሆን ይችላል ብዬ ስለማስብ ምናምን ብዙም እንትን አይደለም። ስለ ልቦና ምናምን እንትን እንዳላችሁ
ገብተህ እያት ሄመንን ኧረ በእናትህ ሄመን አትበለኝ በእናትህ አንተ ዶት ሄመን ማናት ብሎክ እንዳላደረገ እናቴ ተሞት የምሬን ነው። እኔ ምን አገባኝ? አንድ ጊዜ ብታምር እኔ ህይወት ጋር ምን ያገናኘዋል? ውሰዳት ላንተ ሰጠው። ግን ማን ሆና ነው ልጅቷ? ታውቃታለህ? ምን አቅልታለሁ? ስለ ሄመን ምን አውቃለሁ? ስልክ ገዛው አልኩህ፣ ግን ምን አይነት ስልክ ገዛሽ አላልከኝም። ይገርማል። አዘንኩ። እሺ ምን አይነት ስልክ ገዛሽ? ምን አይነት ስልክ መሰለክ? ሰው ያላዘው ስልክ ነው። ሰው ያላዘው ማለት ምን አይነት ስልክ ነው? ሰው ያላዘው ስልክ አለ እንዴ? አንቺ ይዘሽ የለ እንዴ? ሰው ያላዘው ስልክ ምን አለ? ብዙ አይነት ስልክ አለ እንዴ? እንተ ደግሞ ንገሪኛ ታዲያ። ሰው ያላዘው ስልክ እንግዲህ ኖኪያ ነው የሚሆነው። የድሮዋ ኖኪያ ጠፍታለች። እሷን ነው ያስኩት። ለዛ ነው ኩንዲብ የገባሁት። ቁም ነገር ምን አይነት ስልክ ገዝተሽ ነው? እኔ አሁን የራሴ ስልክ ነው፣ የቆየ ስልክ ነው። ግን ያኛው ስልክ የምናምን ማርያም ተበላሸ። ከዛ እንትልል ብዬ ሁሉም ነገር ውሃ ገባበት ምናምን። ሲጀመር አንተ ዶት ማለት ነው። ይሄ አካውንት ራሱ የልጅቱ ነው ይመስለኛል። ዝም ብዬ ሳስብህ ማለት ነው ይመስለኛል። ይሄ አሁን የምጠራት ልጅ የእሷ አካውንት የራሷ ነው። አንቺ ራስሽ ሰጥቶኝ አቀሪ እመኝ፣ እርግጠኛ ነኝ። እሺ እንግዲያውስ በቃ ላይሽን የኔ እናት ዶት ተልኮ አይደለም፣ የራሱ አካውንት ነው ስለማውቀው ነው። እሺ ስልኩን እስኪ አንቺ ሊየው። ስቀልድ ነው ማለት ስቀልድ ነው። ትንሽ ስልክ ናት። ባለ ካሜራ አዲስ ስልክ ነው። ግን ላሳይ እንትን ላይ ሚስታል መስታወት ላይ ያው ላሳይ እስኪ። ላሳይ አምሪ ግን ዝም ብዬ ታስረት የምትወደኝ ይመስለኛል። ምክተር በመዳን እንደዚህ ብለህ ወደ ታንሳር ከዛ እንደባለው ግን ቁም ነገር ለምን ግን ዝም ብዬ ሳይሆን የሳይኮሎጂ ሳነብሽ ምናምን እንደዛ ይመስለኛል። በጣም ታምሮ ግን ትንሽ ስልክ ናት እንዴ? ግልጫ ነበር። ስንትን ስል መልሳን ቆይሽ። ትንሽ ስልክ ናት ግን ምንድን ነች ግን ይቺ? ባለ ሁለት ካሜራ ሆና 15 ባለ ሁለት ካሜራ ናት። 15 ፕሮ ነች ይቺ ፎቶ ነው። ካሜራው ምናምን አሪፍ ነው። ያንኛው ማለት ነው። ሆነ ደስ ይላል። ፕሮ ማክስ ሳቱን ፕሮ ነች። ሚኒ ነች። አዎ እናንተ አሁን ካሜራው አሪፍ ነው ምናምን በሏት። ከታቸውም በጣም ቆንጆ ነው ምናምን ነው ማለት ያለበት። ለመሰላችሁ አሁን እሷ ካሜራ ራሱ የከፈተችው ቪዲዮ ራሱ የከፈተችው እንድታደንቁላት ደስ እንዲላት ምናምን ነው። ገባችሁ? ኧረ በእናትህ አዲስ ስልክ ይዤ የማላቅ ምናምን ይዤ የማላቅ ምናምን እንዳልመሰላችሁ በእናትህ። አይ ይዘሽ እንደምትይኝ ያውቃሉ። ግን ቆንጆ ነው በድሮ ነው እንዲህ ምናምን አይ ሳይሆን ቆንጆ ነው ምናምን በርቺ፣ ጠንክሪ፣ ከዚህ በላይ ይገባሻል ምናምን የድሮ የሆነ ድሮ ጓ ማለት ነው። ይቺ 15 ሆናታ 16 ነበር የነበረኝ። አይ ባላንት መሆንሽ እኮ ያስታውቃል። ፊልተር ላደርግ ነው በእናትህ። ፊልተር በአዲሱ ስልክ ፊልተር ላድርግ። ፊልተር ነው በጣም ያስጠላ ፊልተር ነው ያለው። ይቅር ፀጉርሽ ምናምን ግን ትሰሪያለሽ?
ሰርቻለሁ እኮ አሁን ተሰርተሽ ነው? ከሁለት ሰራሁት። ለስጋ ማረም የምሬ ነው የምሬ ነው። ኦኬ ግን እንትን ብሏል እዚህ ጋር ገብቶኛል። ተይው ኧረ ተይው የተሰራው እንዳታበላሽ ወረ እንዴ ጸጉሯ ማሻአላ ነው ጋይስ እንዳይበላሽብሽ ወላሂ እንትን አንቺ ነሽ ራስሽን በራስሽ የምትሰሪው ማለት ነው እንደዚህ ማለት አይ ራስሽን በራስሽ ነው ወይስ ጸጉር ቤት ሄደሽ ነው የተሰራሽው? አሁን ሙክታር መብሊ ስርዓት አበራዩ ማለት አሁን ይሄ እንደዚህ ማድረግ ያቅተኛ እንደዚህ አይደለም። እኔ እኮ እሱን እኮ ነው ያልኩሽ። ጸጉር ቤት ነው የተሰራሽው ራስሽ ነሽ እኮ ነው ያልኩሽ። ይሄ ዲወርት ሙድ ያስከን መብሊ ነው ጥያቄ እኮ ነው የጠየቅኳት። እንዴ እንደዚህ እኮ ነው እንደዚህ ነው እኮ ነው ማለት እንደዚህ ለምን ለምጠይቅሽ ጥያቄ መልስ አትሰጭም? ኦኬ ራሴ ነው የሰራት ምግብ መብላት እችላለሁ። ለራሴ ምግብ መብላት ራሴ ነው የምበላው። ሌላ ሰው ያብላኝ። ይሄ ማለት አንቺ ነሽ ወይ የሰራሽው ራስሽን ወይስ ጸጉር ቤት ነው የተሰራሽው? ራሴ ነኝ እኮ። ለዛ ነው የሚያምር ስራ የተሰራሽው። ታዲያ ካክስ ምናምን አለው እንዲህ አሁን ሲጀምር ጸጉርሽ አንቺ በባህሪው በተፈጥሮ ምናምን ለስላሳ ነው ይመስለኛል። የሆነ እንትን ነው ለስላሳ አይደለም ግን የሆነ በጣም ለስላሳ ሳይሆን መካከለኛ ላዛ የሚባል ጸጉር ነው። ግን ብዙ ነው እነዚህ ስለማረጉን በጣም ብዙ ነው ያስቸግራል። እንደፈለኩ አላረግ ሰዎች ቢያገኙት እኮ ይፈልጉት። በጣም ነው የሚያስቸግሩ። ብዙ ጸጉር አንዳንድ ሰዎች እንዲኖራቸው ይፈልጋሉ። ግን እንደፈልግ ሲጀመር ከጸጉርሽ ባሻገር ራሱ ቀለበትሽ በጣም ነው የሚያምረው። ይሄ ዶት የምትለው አካውንት ማለት ነው። እስኪ ገስት ላክልኝ ዶት። አጀቡ ግን ሳይወድሽ አይቀርም። አጀቡ የሚባለው የእኔ ጊፍተር ነበር በፊት። አበባ ምናምን አይሰጠኝም ነበር። አሁን ነው አበባ ላንቺ በጣም ሰጠ። ማነው ስሙ? አጀቡ አሜሪካ የሚኖረው። ኧረ ተው አጀቡ እየተው እንዳትሄድብኝ እንደው አደራህ። የሆነ ታይም ገብቶ ነበር። እንደው አደራሽን በውስጥ እንዳትሄጂበት እንደው አደራሽን። ካለው ከሱ ውጭ ባላልፈልግም ምን ያስለኝ። ማነው ቀለበቱን ገዝቶ የከሰረው እያሉሽ ነው እንዴ? ራሴን የገዛሁት እኔ ማለት ልንገራችሁ። ሳውዲ አረቢያ ያላችሁ ሰዎች ማለት ነው ልንገራችሁ። በተለይ ደግሞ አይቸታችሁን ያውቃሉ እንዳታስረጃቸው ልንገራችሁ። የሆነ ነገር ልንገራችሁ። እሺ ነው ማለት ይቅርታ፣ ግን አንድ ጊዜ ሳውዲ አረቢያ ዱባይ ሳይሆን ሳውዲ አረቢያ ያላችሁ ሴቶች ደሞዛችሁ ሲደርስ ወርቅ ግዙበት፣ ቀለበት፣ የአንገት ሀብል ምናምን የሆነ ታይም ትሸጡታላችሁ። ልክ እንደኔ ማለት ነው። እኔ እንደዛ ሳይሆን ማለት ነው። አይ እስኪ እንደዚህ አድርጊው። ግን ይሄማ ሲጀመር ብር መያዣ አይደለም። በቃም ነው ሰው እንደፈለገ ያስብላል። ግን እንትን ነው የሆነ ስትይዝ የሆነ ታይም ላይ መሸጥ ትችላለህ እና በዚህ ብርን ታስቀምጣለህ። ዝም ብለህ የሆነ ታይም ላይ ብሎ አይቀመጥም። ሳ ግን የቃል ኪዳን የሚያውቀው በነገሮች የቃል ኪዳን ይሁን እኔ ብሩ ነው የማየው። ለምሳሌ ኖርማን ቀለበትና የቃል ኪዳን ቀለበት ዋጋ ይለያያና ብር ሲኖር ጨምረህ ትገዛለህ። ከጣቴ ላይ ይቀመጣል። ሆነ ነገር እንኳን ቢፈጠር ህገወጥነኛ ባለትዳር ነሽ አይደለሽ? ባጭሩ አሁን ባለትዳር ነሽ አይደለሽ? እኔ ባለትዳር በዚህ ሰዓት ምን እሰራለሁ? ሊብ ላይ እኔ ለምጠይቅ ጥያቄ ለምን አንቺ ወደዛ ወረስ ያልታመ ቀጥታ መልስ ለማመልሽ ምክታገል መብት ዛሬ በጠይቄ በጣም እያፈጠጥከኝ ነው። ባለትዳር ነሽ አይደለሽም? አይደለሁም። ነው ቀለበት ማድረግ ግን ሰዎች የትዳር ይመስላችኋል። እንደዛ ካሉ ደግሞ የፍቅር አጋርሽ እኮ ሊያደርግልሽ ይችላል።
ከሆን በሆን ደስ ይለኛል ማለት በሁለት ደግሞ አንዴ ሪካርድ ከተደረግሽ እየተደረግሽ ነው። አቅንተናገር እሷ በሌላ ይጨነቅበት አለው እኮ ሪከርዶ። ከዛ ደግሞ ኖርማል ነገር ነው። ኖርማል ነው እባክሽ እንስሚኝ። እሷ ሲጀመር እኔ አሁን የፍቅር ጥያቄ ባቅርብላት እዚሁ ወይ ነው የምትለኝ። ዝም ብዬ ሳይኮሎጂ ሳይሽ የምትወጂኝ ምናምን ይመስለኛል። እኔ ብለህ ታስባለህ? ሰው እንደዚህ አይቶ ይወደዳል? እኔ ዝም ብዬ ሳይሽ ሳይኮሎጂ ሳይኮ የሚባል ነገር ከትምህርት አንጻር ከተማርኩት አንጻር ዩኒቨርሲቲ 2 ዓመት ተምሬያለሁ። በነገራችን ላይ ካምፓስ 2ኛው ዓመት ላይ ላሽ ብዬ የመጣሁት ግን ዝም ብዬ ሳይኮ ነበር የሄድኩበት። ዝም ብዬ ሳየው እንደ ባራይታሽን ሳነበው እንደገባኝ ያክል እና እየወደድኩ መሰለኝ። አይ መውደድ እኮ ስልሽ አፈቅርሽኝ ሳይሆን ዝም ብለሽ የምትወጂኝ ይመስለኛል ነው። ለምን እጠላሃለሁ? ያደረግከኝ ነገር የለም። ስለዚህ ለምን እጠላሃለሁ? በቃሽ። እኔማ የምትወጂኝ መስሎኝ ነበር። ሌላ ነገር ነው የሚያስቡት፣ ሌላ ነገር። አንተ ምን አገባሽ? ምንም አያገባኝም። ሌላ ነገር የሚያስቡ ከሆነ በቃ ወይ ውረጃ፣ ሌላ ሰው ይግባ። ዝም አስባልከኝ እኮ ትገርማለህ። የፍርሃት ነገር ነው እንጂ ያለበት እኮ ይመስለኛል። ብቻ አሁን በውስጥ እርግጠኛ በአውራት እንዲ በጣም እንደምትወደኝ ትነግረኛለች። ምን እመኑ ዝም ብላችሁ እስኪ ካስተያየቷ እዩት ዝም ብላችሁ እስኪ ደነገጠች። ባይዘዌ ኖርማል ነው እኮ ወደ መውደድ እና ኖርማል ነገር ነው። ችግር አለው? አዎ ኖርማል ነው። መልካም ልብ ያለው ሰው ነው የሚወደው። ወላሂ ወሬ ነው። ትወዳለች? አዎ በጣም ነው የምወደው። እንዲህም ችግር አለው ታዲያ? ችግር እኮ የለውም። አይከፈልበትም መውደድ። የሪሞቱን እንትኑን ፕላስቲኩን ትበያለሽ አሉ። ግን እንደዚህ ሳታስብ እንደዚህ ስለ ሙክታር እያሰበች ምናምን እንደዚህ ምናምን ብሎ አወራኝ። የሆነ ሰው የሚያውቅሽ ሰው ፕላስቲክ የለው፣ ስለዚህ ልበላው አልችልም። ኮሜንታተሮች አውራት እስኪ። አይን ይናገራል። አይን ይናገራል። አይን ማውራት ይችላል። የሆነ እስኪ እኔ ቪዲዮ ልዝጋና እሷን እንያት ጌሳ ቲቪውን አሳይናል እንድናምን ጭንቅላት የት ሄድክ? እስኪ አንቺ አውሪያቸው ብዬ ኖረ ያጨናንቃሉ ግን
አያስጨንቁሽም። ስለሚወዱ እኮ ነው። የኔ ፋሚሊዎች እንደዚህ ደስ ይላቸዋል። መጨዋወት ምናምን እንደዚህ አይነት ወሬ ሲመጣ ደስ ይላቸዋል። መዝናኛ ስ እንዝናና ነው እንጂ ጌም አላየኋትም። ባይዘዌ እኔ እንደዚህ አይነት እድል መሰጣችሁ ምናምን የምሬን ነው። አንዳንድ ሰዎች አንቺን ለማለት ፈልጌ አይደለም። ሌሎቻችሁን ብትሆኑ ሳትጨናነቁ እኔ ጋር እንድታወሩ፣ እንድንግባባ፣ እንድንተዋወቅ፣ ጀስት ሀሳብ እንድንለዋወጥ፣ የምትፈልጉትን ሀሳብ እንድታቀርቡበት፣ ደስታን ብቻ ሳይሆን ደግሞ የተቸገራችሁበትን ነገር በእነዚህ መፍትሄ የምትፈልጉበት አይነት አጋጣሚ ነው ይሄ። ወላሂ የምሬን ነው እና ምንም የሚያስፈራችሁ ነገር የለም። ገብታችሁ ራሱ የፈለጋችሁትን ማውራት ትችላላችሁ። እሺ ታኛ እንደግ የምልነት ነው። አንተ ሲያስጠሉ በጌታ እንዴ ምን አደረጉሽ? የሆነ ሰው የሆነ ዝም ብለው እንደምጠራቸው አይጻፍ ኖር ነው። የሆነ ሪስፔክት የሚባል ነገር አለ። የሆነ አታውቅም እንዴ ምን አደረጉሽ? እንደዚያማ እንትናት ቤ ለምን መሰለሽ እነሱ ቋቋ ነው እንደዚህ ሊፈትኑሽ ነው እንደዚህ የሚሉሽ። ወይኔ ውስጤ በጣም ነው የሚጨነቀው። አልወድም እንደዚህ የሆነ ማርያም ውስጤ ልብሽ ነው የሚለው። ሰው ከማንም ሰው ጋር መወዳደር የገባሽ ከማን ጋር ልታወሪ ነው? ከአንተ ጋር ከኔ ጋር ከሆነ ለምን ኮሜንት አነቢያለች ታዲያ? አንተ አጥፍተህ ዝም አልካ። እኔማ እንዳትጨነቂ ብዬ እኮ ነው። እናንተ አታስደብሯት እንጂ እንዲ ይደብራል። ሳምሪ እዚህ ቤት ስትመጣ እኮ እኛም ብላን የመጣችሁ ይደብራል አይደል? እንዲ ሳምሪዬ፣ ስለዚህ አታስቀይሙኝ፣ ንገሪያቸው፣ አታስከፍኝ። በቃ እኔ ሙክተርን ስለምወደው እንጂ ምናምን እኔ እኮ ሌላ ነገር አስቤ በክፋት አይቼው አይደለም የመጣው። ንገሪያቸዋል። ያው ጥሩ አይደለም። እሺ የሆነ ጥሩ አይደለም ያለው ነገር መናገር የሆነ ጥሩ አይደለም በስ ይህን ያወራለሁ። እኔ እናት አወራለሁ። የሰው ልጅ የሆነ እሱ እንደዚህ አይታችሁት የሆነ ነገር አይጻፍም። የሚያስጠላ ነገር የሚያስጠላ ኮሜንት ምናምን አይጻፍም ነው ደ እንደተማረ ሰው ብታስቡ ደስ ይላል። ህፃን ናቸው እንዴ እናንተ አይደላችሁማ። ስለዚህ ጥሩ አይደለም። እኔ ደግሞ
ወላሂ ረፍ ይደብረኛል የራሱ ሲሪየስ። እኛ ቤት ደግሞ የምንታወቀው በስርዓታችን በጥሩ ሀሳብና ንግግሮቻችን ነው። እና ተው በቃ ጋይስ። ለምን መሰላችሁ? ነገ ከነገ ወዲያ እናንተም ስትገቡ ሌላም ሰው እንደዚህ ነው የሚላችሁ። ነግበኔ ነው የሚባለው። እና ተው እሺ። ወላሂ ሲሪየስ ነው የማወራችሁ። እንደኔ ቆንጆ ይችላል። የእውነት ነው። እኔ ራሴን በራሴ ሚዛን ነው የምለካው፣ በሌላ ሰው ሚዛን አይደለም። እዚህ ጋር የግድግዳ ዱቄት ተቀብተው መት እንደሚላላጡ አይነት ሴቶች አይደለሁም። የራሴ የሆነ ማንነት፣ የራሴ የሆነ ክብር፣ የራሴ የሆነ ነገር አለኝ። ስለዚህ እኔ ከማንም በላይ ቆንጆ ነኝ። ራሴን በዚህ እድሜ ራሴን ለምኝ ሳይሆን ሰርቼ የማስተዳደር ሰው ነኝ። ከማንም ምንም አልጠበቅም። ስለዚህ እኔ ቆንጆ ነኝ። ለምንድን ነው ወይስ ቀናችሁ ቆንጆ ስለሆንኩኝ? ወይ ይህ ንግግሯ ራሱ ደስ አይልም። በቃ ትራሱን ባረገኝ አለ። ለማንኛው ዶት እንደዛ ከሆነ እናግባ። እኔ አወርዳታለሁ እሷን፣ ችግሬን። ዶት የሚለው አካውንት እናግባ መጀመሪያ። እንደውም ይችል ልጅ ብትችሉ እንደውም ሳም የምትደረገው መስጠት ነበረባችሁ፣ ጊፍት የምትሰማው። አሁን በውስጥ አብዛኛው ወንድ ያወራሻል። በቃ መኝ ዝም ብለሽ